ወረርሽኝ ባለበት ዛሬም ቅዳሴ ላይ ከቅዳሴ በኋላ በሚገባ እኛም እና እግዚአብሔርን በቃሉ ያገናኛሉና እሳቸው በመካከላችን ስለተገኙ ትልቅ ደስታ ይሰማናልና ክቡር አባ ሀብታሙ በመካከላችን አለ። ይህን መስዋዕተ ቅዳሴ ከእኛ ጋር ይህንን በዓል ለማክበር ተገኝቷልና እንኳን በሰላም መጥቶያለን። አሁን ክቡር አባ አበበ መስዋዕተ ቅዳሴ እንዲመረልን ጋብዛችኋለን። መልካም ጊዜ ያድርገልን። እግዚአብሔር የልቡ ሐሳብ ለልብ ነውና ነፍሳቸውን ያድን ዘንድ በረበሩ ጊዜ ይመግባቸው ዘንድ በአብ በወልድና በመንፈስ ቅዱስ ስም አንድ አምላክ ጌታችን ኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁም ጋር ይሁን። ወንድሞቼና እህቶቼ እግዚአብሔር አምላክ ሁላችንን ጠብቆ ይህንን ቀን በተለይ የኢየሱስና የቅዱስ ሚካኤል ጉየራ የልበ ኢየሱስ ማህበርተኞች ዛሬ ይህንን 4ኛ ዓመት ቀን ስታከብሩ እኛም ደግሞ ከእናንተ ጋር ለማክበር እዚህ የተገኘን ሁላችንን ልበ ኢየሱስ ልቡ ሁል ጊዜ ለሁሉም የሚሆን የሚመች እኛም የእኛ ልብ ለሁሉ ይመቻል። እሱ ሌላ ጥያቄ ነው። ግን እንደ ኢየሱስ ቅኖች፣ ደጎች፣ መሐሪዎች እንድንሆን ይህንን መንፈስ ይዘን የተጓዝናለንና ይህንን ስርዓተ ቅዳሴ ስንፈጽም በእውነት የኢየሱስ ልብ በእኛ ሕይወት ውስጥ ቦታ እንዲኖረው ፈቅደን እኛነታችን ለእሱ እንድንሰጥ የምንሰራቸው ነገሮች ሁሉ ኢየሱስን የሚመስል ስራ፣ አካሄድ፣ እምነት፣ ጉዞ ሁሉ ያን እንዲመስልና ባይበልጥ የእሱን ፈለግ የምንከተልበትን ጸጋ እሱ ራሱ ይሰጠን ዘንድ በዚህ መንፈስ ሆነን ቅዱሳት ምስጢራትን ለመፈጸም የተገባን እንድንሆን ኃጢአቶቻችንን ሁሉ ለማድረጋችን እንናዘዝ። ሁሉን ለምንችል ለእግዚአብሔር Lord,
ሕይወት ያግባን።